ሰላም በመላው ዓለም የምትገኙ ምርጥና ታማኝ ወዳጆቼ፣ ዛሬ መጋቢት 2026 ሶስተኛው ወር ላይ አዲሱን ወር በመቀበል ላይ እያለን ስለዚህ በዚህ አዲስ ወር ጅማሬ ላይ እግዚአብሔር መልካም ነገርና በጎ ነገር ከኛ ጋር እንዲያደርግ የወሩን አዲስ ነገር ለመቀበል ጸለይን። ወዳጆቼ እንኳን ለአዲሱ ወር በሰላም አደረሳችሁ። መጋቢት 2026 ማለዳ ላይ መገናኘታችን መልካም እድል ይሆንልን። አዲሱ ወር የተስፋ የእድሳትና የአዲስ ጅማሮች ጊዜ ነው። ይህ ወር ለአንተ ሰላምን ይስጥ። ይህ ወር ለአንተ ደስታን ያትርፍልህ። ይህ ወር ለአንተ መልካም ነገርን ያቀርብልህ። ይህ ወር ለአንተ ህልሞችን እውን ለማድረግ እድል ይስጥህ። በዚህ አዲስ ወር የምትመኘውን ተመኝተህ ይሳካልህ። የምትፈልገው ነገር ፈጥኖ ይምጣልህ። አምላክና አባት እግዚአብሔር ሆይ በዚህ አዲስ ወር ላይ አዲስ ነገርን ለመቀበል በዝግጅት ላይ እያለን ፓርት 214 ቅሬታዎች በሚል አስተላልፍላችኋለሁ። ዝግጁ ናችሁ ከኔ ጋር ይህንን ነገር ለመቀበል? ወይንም ደግሞ ዘሪሜን በዚህ ወር ላይ በጣም በንቃት ወሩን እንድትቀበሉት በጌታ ፍቅር አብረን እንሆናለን። ወዳጆቼ በፍቅር ጠይቃችኋለሁ። ቅሬታ ማለት ምን ማለት እንደሆነ ከኤርምያስ 8:1 በመነሳት ከዛም ከነህምያ 1:3 እንዲሁም የኤርምያስ ትንቢተ ኤርምያስ 47:5 እና ከሮሜ 11:5 በማየት ላይ ቅሬታ ምን እንደሆነ እገልጽላችኋለሁ። ቅሬታ ማለት በቀላሉ ቃል ሲብራራ ቅሬታ ማለት በልብ ውስጥ የሚቀር ሐዘን፣ የተደበቀ ነገር፣ ብስጭት ወይንም አለመመቻቸትን ማለት ነው። አንድ ሰው ችላ ሲባል፣ ሲጎዳ፣ ፍትህ ሲጎድልበት ወይንም የሚጠብቀው ነገር ሲቀርበት በልቡ የሚሰማው ስሜት ነው። ይሄንንም ነህምያ አሳይቶናል። በነህምያ 8:1 ላይ ነህምያ በዛ ጊዜ በደረሰበት ነገር የሕዝቡን ቅሬታ ተመልክቷል። ስለዚህም እንዲህ ይላል በኤርምያስ 8:3 ላይ እኔም ባሳደድኋችሁ ስፍራ ሁሉ የቀሩ ከዚህ ክፉ ወገን የተረፉ ቅሬታዎች ሁሉ ከሕይወት ይልቅ ሞትን ይመርጣሉ ይላል። በኪንግ ጄምስ ቅጂ ደግሞ እንዲህ ይላል ቁጥር 3 ላይ ከዚያም ከዚህ ክፉ ቤተሰብ የቀሩት ሁሉ ሞትን ከሕይወት ይልቅ ይመርጣሉ፣ እኔ ባሳደዷቸው ስፍራዎች ሁሉ ይቆያሉ ይላል የሰራዊት ጌታ እግዚአብሔር። ክብር ለእርሱ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እናም በዚህ ክፍል ላይ ስንመለከተው ይህን ቅሬታ ሊያስነሳ የሚችል ምንድን ነው? አንተ ከዚህ ከኤርምያስ 8:1 አንጻር ከዚህ ክፉ ወገን የተረፉት ቅሬታዎች ሁሉ ከሕይወት ይልቅ ሞትን ይመርጣሉ ማለት እግዚአብሔርን በመተው በኃጢአት ውስጥ በመሆን ያንን ኃጢአታቸውን እየሰሩ መቆየትን ይፈልጋሉ ሲል ያሳያል። ስለዚህ በአጠቃላይ ቅሬታ ያልተፈታ ስሜት ነው። ቅሬታ በልብ ውስጥ የሚቆይ ነገር ነው። ቅሬታ ካልተፈታ ወደ መራራነት ደግሞ ሊለወጥ የሚችል ነው። ስለዚህ በዚህ መጋቢት ወር ላይ ወሩ መልካም እንዲሆንልህ ከፈለክ ከቅሬታ ነፃ ሆነ በሰላም መንፈስ ቅዱስ እንዲመራ እመኛለሁ። ክብር ለእሱ ነው። ወዳጆቼ፣ ወገኖቼ በትንቢተ ኤርምያስ 8:1 ላይ ያለውን
የምዕራፉን ዋና ይዘት ወይንም ኮንቴክስት ተመልክታችኋል። ይህ ምዕራፍ እግዚአብሔር በይሁዳ ሕዝብ ላይ የሚወርደውን ፍርድ ይገልጻል። ኃጢአታቸውን ሳይተው ሲቀጥሉ መቅሰፍት እንደሚመጣባቸው ነቢዩ ኤርምያስ ይህንን ክፍል አስገንዝቦናል። ቁልፍ ነጥቦቹ 3 ነገሮችን አሳያችኋለሁ። አንደኛ የሙታን አጥንት መጋለጥ ከቁጥር 1-3 ላይ የንጉሶች፣ የካህናት፣ የነቢያት አጥንት ከመቃብር ይወጣል። ፀሐይና ጨረቃ ማምለካቸውን ከንቱ እንደነበር ይገልጣል። እግዚአብሔርን ከማምለክ ይልቅ ፀሐይና ጨረቃን በማምለክ ዘንበል ላሉት ለነሱ ነው። ሕይወት ከሞት ይልቅ እንደሚከብዳቸው ተናግሯል። ቁጥር 2 ንስሐ ለመግባት አለመፈለግ በኤርምያስ 47 ላይ ከቁጥር 5 ላይ ትመለከተዋለህ። ቅሬታዎች፣ እነዚህ ቅሬታዎች ማለት ናቸው። ቅሬታዎች የተተዉ የቀሩ ትሩፋት ናቸው። ስለዚህ እግዚአብሔር በዘመናት ሁሉ ትሩፋቶችን ያስቀራል፣ ቅሬታዎችን ያስቀራል። ስለዚህ ወፎች እንኳን ጊዜያቸውን ያውቃሉ ይላል። ወፎች እንኳን ጊዜያቸውን አውቀው ቀን ከዋሉ በኋላ ምሽታቸው ላይ ወደ ጎጆቻቸው ይገባሉ። በጎጆቻቸው ውስጥ ላሉት ደግሞ ጫጩቶቻቸውን ምግባቸውን ይሰጣሉ። ስለዚህ ወፍ እንኳን ጊዜዋን ታውቃለች ሲል፣ ይህ ሕዝብ ግን የእግዚአብሔርን ነገር አላወቀም። ከመልካም ነገር ይልቅ ክፉ ነገርን መርጧል። ለዚህ ነው ወፎች እንኳን ጊዜያቸውን ያውቃሉ፣ ሕዝቡ ግን ፍርድ ጊዜያቸውን አላስተዋሉም ይላሉ። 3ኛ የሐሰት ነቢያት። እንደ ኤርምያስ በሐሰት ነቢያት የተጠቃ የለም። ኤርምያስ ለእውነት ሲሟገት እውነትን ይዞ ሲሄድ፣ በተቃራኒው ደግሞ የሐሰተኛ ነቢያቶችን ደግሞ እንደ ጉድ ያሉበት ነው። ስለዚህም በቁጥር 8-12 ላይ ሰላም ሰላም ይላሉ። ሰላም እኮ ሳይሆን ነው። ሰላም ግን አልነበረም፣ ሰላም የለም። እና አሁን ጊዜም ስንመለከት ሰላም ሳይሆን ሰላም ይላሉ። ጦርነት እያለ መልካም ነው ይላሉ። እንደዚሁም ደግሞ ይሁንልሃል፣ ይሳካልሃል እያሉ ከህዝቡ የሚያጭበረብሩ፣ የሚያታልሉ፣ የራሳቸውን ሀሳብና ምኞት ብቻ የሚያስፈጽሙ አሁንም እንዳሉ ይናገራል። እግዚአብሔር ግን ለኤርምያስ ቅሬታዎችን አስቀርልሃለሁ አለው። የኤርምያስም ለቅሶ እውነተኛ የሆኑትን እግዚአብሔርን ፈልገው እንዲጓዙ ነበር። ሁሌም ተደፍቶ የሚጸልየው የሚለምነው፣ ከእግዚአብሔርም ተቀብሎ ፕሮፌሲውን ትንቢቱን የሚናገረው። ስለዚህ ነቢዩ ለህዝቡ እጣ ፋንታ አለቀሰ። ወደፊት የሚገጥመው በልጅ ልጆቻቸው ላይ የሚደርሰው ያንን በመንፈሱ ተመልክቶ አለቀሰ። ስለዚህ መድኃኒትን ከመፈለግ ይልቅ የሚያቆስላቸውን የሚያደማቸውን መድኃኒት በገላድ እንኳን ጠፍቷል እስከሚባል ድረስ ይህ ህዝብ ግን አልፈለገኝም ይላል። ኃጢአትን አለመተው፣ በኃጢአት መለማመድን፣ በዚህ ሁሉ ኤርምያስ ያለቅስ ነበረ። ወደፊት ልጆቻቸው የልጅ ልጆቻቸው የሚገጥማቸውን ዕጣ በመመልከት እናም ለዚህ መልእክት ዋናው ቁልፍ እግዚአብሔር ቅሬታዎችን አስቀራለሁ ይላል። በዚህ ዘመን ላይም ቅሬታዎችን አስቀራለሁ ይላል። ነህምያም ለዚህ ቅሬታ ለህዝቡ አለቀሰ። በነበረበት ሐዘን ውስጥ፣ በነበረበት ችግር ውስጥ፣ በነበረበት ስቃይ ውስጥ ነቢዩ ነህምያም አለቀሰ። ወደ እግዚአብሔር ጮኸ። እግዚአብሔር ሆይ ቅሬታዎችን አስቀር፣ ለወደፊት የሚሆኑትን ያንተ የሆኑትን ታማኞችን አስቀር እያለም አለቀሰ። ስለዚህም ቁልፍ ቃሉ ኃጢአት የሚያስከትለውን ውርደት በመተው በሕይወት ዘመን ሁሉ እግዚአብሔር አምላክን አመስግነ፣ አክብረ፣ ፈርተ መኖርን ምረጥ። የሐሰት ሰላም አደጋ፣ በሐሰት ለተለያዩ ጥቅሞች ስትል ብቻ እግዚአብሔር ያልተናገረህን ነገር በመናገር እግዚአብሔርን አታሳዝነው። እንደዚሁም ንስሐ የማይገቡ ልቦችን ስትመለከት ለእነኚህ አልቅስ፣ ለእነኚህ ለምን፣ ለእነኚህ ጸልይ።
እግዚአብሔር እንዲመልሳቸውና በውስጣቸው ያለውን የእግዚአብሔርን አጀንዳ ይዘው እንዲራመዱ ትጋ። መድኃኒት አለ፣ ያም ክርስቶስ ነው። እውነተኛው ብርሃን ሞቶ ተነስቶ አንተ ሰላም እንድታገኝ፣ አንተ ጤና እንድታገኝ ይረዳ። እናም በዚህ ክፍል ውስጥ ያልተፈቱ ስሜቶችን፣ ያልተፈቱ እውነቶችን፣ ያልታወቁ ፍቅሮችን ከመግለጽ ወደኋላ አትበል። በሰው ልትናቅና በሰው ልትተች ትችላለህ። ነገር ግን እግዚአብሔር አንተን ቅሬታ አድርጎ አስነስቶሃል። ቅሬታ ማለት በልብ ውስጥ የሚቀር ሐዘን፣ ቁጭት፣ ብስጭት ማለት ነው። ካልተፈታ ወደ መራራነት ይለወጣል። ወንድሜ ሆይ፣ እህቴ ሆይ፣ አባቴ ሆይ በኤርምያስ 47:5 ላይ ያለውን ቅሬታዎችን ፍልስጤሞችን በጌታ ፍርድ ቀጥቷቸዋል። ቅሬታ አድርጎ ደግሞ የእስራኤልን ሕዝብ አስነስቷል። አንተነ በዚህ ዘመን ላይ ቅሬታ ሆነ ያልተፈቱ ነገሮችን መፍታት የምትችል እግዚአብሔር ወደ ሰው መልእክት ስትቀበል ይሄ ነው ብለህ እንቅጭ እንቆጮ ልትናገር የሚገባ። ክብር ለሱ ይሁን። እንደዚሁም በሮሜ 11:5 ላይ እንዲህም በዚህ ዘመን በጸጋ የተመረጡ ቅሬታዎች አሉኝ ይላል። አንተ ነህ ቅሬታው። ጸጋህን ሳትሰስት ሳትቆጥብ አካፍል። ጸጋህን ባልተገባ ቦታ ላይ ያልተገባ ነገር አታውለው። ጸጋህን ለጥቅማ ጥቅም አትጠቀምበት። ከአንተ ፍላጎትና ከአንተ ሀሳብ ውጪ በእግዚአብሔር መንፈስ በመመራት ልክ በኤልያስ ዘመን እንኳ 7,000 ቅሬታዎች ነበሩ። 7,000 ህዝቦች እኮ አሉኝ አለ። በውጭ አሉኝ አለ እኮ። ቅሬታ ቢኖርም ጸጋ ይበዛል። አንተ ቅሬታዎችን ይዘህ ተጓዝ። እግዚአብሔሩ ጊዜ ቀሪዎችን ይተዋል። እግዚአብሔሩ ጊዜ ወደ እሱ የሚመሉትን ይፈልጋቸዋል። እናም በዚህ ክፍል ውስጥ ሳጠቃልለው አንተ ከቅሬታዎች ጋር አብረህነ። እናም እነዚህን ቅሬታዎችን እንደ ነቢያ ሌትና ቀን በማልቀስ ለእግዚአብሔር ቤት ለፈረሰው በቤት ውስጥ ኃጢአትን እንደነገሰበት በዛ ክፉ ነገር መሟገት ሌጋንሲ ጥረትን ቀጥል። አምነው ኤርምያስ እንዳስጠነቀቃቸው መደበቅ አልቻሉም። ቅሬታዎቹ ሊደበቁ አልቻሉም። ቅሬታዎቹ ወጥተዋል በኤርምያስ ውስጥ። ስለዚህ በሮሜ ውስጥ ደግሞ የእግዚአብሔር ጸጋ በቂ ነው። ይህ ጸጋ በሰው ተከድኖ አይቀመጥም። እናም ለዚህ በርታ፣ ለዚህ ተጣጣ። እግዚአብሔር አንተም ለዚህ ትውልድ ቅሬታ አድርጎ አስነስቶሃል። በዚህ ዘመን ባለንበት ዩኒቨርስ የሆኗ ቤተክርስቲያን ቅሬታዎች ለመልካም ነገር መልካም ሰዎችን ትሰበስብ ዘንድ የእግዚአብሔር መንፈስ ያሳስባል። እናም በዚህ ዘመን የአመራር ቀውስ ሊደርሺፕ ክራይሲስ መንፈሳዊ አመራር ከስጋዊ አስተዳደር ጋር መደበላለቅ፣ አገልግሎት እንደ ንግድ ማየት፣ እንደ ዘይት መሸጥ፣ እንደ ጨው፣ እንደ ጨርቅ፣ እነኚህን የመሳሰሉትን ነገሮች አንተ ልትሟገት ይገባል። ትውልድን ለማፍራት አለመቻላቸው በአንተ ውስጥ ደግሞ የትውልድ ክፍተትን ለመሸፈን እግዚአብሔር በሰጠ መንፈስ ለመልካም ነገር ልትጠቀምበት በጌታ መንፈስ እለምንሃለሁ። በማህበራዊ ሚዲያ ተጽዕኖ ሶሻል ሚዲያ ኢምፓክት ልትፈጥር ይገባል። በማህበራዊ ሚዲያ የሚፈጠሩ ክርክሮችና መለያየቶች፣ ውዝግቦች፣ ክርክሮች፣ ጭቅጭቆችን፣ በሐሰተኛ ትምህርት መናወጥን እነኚህን ሁሉ ልትጸልይ ይገባል። የእግዚአብሔር መንፈስ ከሸለቆዎች ውስጥ የደረቁትን አጥንቶች አውጥቶ ነፍስና ስጋ መንፈስ ጨምሮባቸው እንዳንቀሳቀሳቸው አንተ ለዚህ ትውልድ ቅሬታ ነህ ተብለሃል። በዚህ ትውልድ ውስጥ በቤተ ክርስቲያን ውስጥ የዘር መድሎ እንዳይኖር የተለያዩ ቋንቋ ተናጋሪዎች በአንድነት እግዚአብሔርን እንዲያመልኩ በአንድ ባህል በአንድ ማህበረሰባዊ ትስስር እንዲጣመሩ በፍቅር እንዲሞሉ ምንም እንኳን የኢኮኖሚ ክፍተትና ኢንፍሌሽን እንኳን ቢኖር ያላቸውን በጋራ ተከፋፍለው በመብላት ጊዜውንና ዘመኑን እንዲያሳልፉ ለቤተ ክርስቲያን አስራትና በኩራትን በመስጠት
የአገልጋዮችን ኑሮ ከምዕመናኑ ጋር ያለውን በማስተያየት እነኚህን ቅሬታዎችን ሁሉ ለበጎ ነገር እንዲሆን ትጸልይ ዘንድ እግዚአብሔር መንፈስ አሳስበዋል። መፍትሄው ወደ መጀመሪያው ፍቅር መመለስ ነው። መፍትሄው ነህምያ እንዳደረገው ነው። መፍትሄው ኤርምያስ እንደጸለየው ነው። እውነተኛውን የእግዚአብሔርን ቃል ትንቢት እንደመጣለት እንዲሁም መንፈስ ቅዱስ መሪነትን በሮሜ ውስጥ እንደተባለው በጸጋ መመራት፣ በአንድነት መጠበቅ፣ አብሮ መተሳሰብ፣ አብሮ መብላት፣ አብሮ መቋረስ፣ ጊዜውን በመልካም ሁኔታ ማሳለፍ የሚችሉትን ቅሬታዎችን አስቀርቻለሁ ይላል የሰራዊት ጌታ እግዚአብሔር። ጌታ ሆይ በዚህ ዘመን ባለንበት ዩኒቨርስ ውስጥ ቤተክርስቲያን ከቅሬታ ነፃ አድርጋት። እንደ ነህምያ ልናለቅስ፣ እንደ ኤርምያስ ልናስጠነቅቅ፣ እንደ ጳውሎስ ደግሞ ጸጋን ልንቀበል እንድንችል ያንተ መንፈስ ያግዘን። አባትና አምላክ እግዚአብሔር ሆይ ስለ ሁሉም ተባረክ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎቹ እንዲዳረስ የበኩሎን አስተዋጽኦ አድርጉ። ተባረኩልኝ።